ለሙሽርነቱም እንዴት እያደረግሽ ነው? እየተዘጋጀሽ ነው? ያው ደግሞ በአንቺ ወገብ ልክ እኮ ቀሚስ ማግኘት ትንሽ ከባድ ነው። ታይ ሜርሲ፣ እንደዛ አይባልም። በማንም ልክ የሚገኝ ልብስ አለ። ያው ወይዘሮ ዛራ ሀገር ብሎ ወገብ ስለሆነ ነው። ለዛ ነው እኔ ስሚ፣ መጠየቅ ያለብኝ ነገር በስርዓት ጠይቄሻለሁ። ከዚህ በላይ ግን አልችልም። ፋይሉን ስጪኝ። ባሮክ፣ እያስፈራራኸኝ ነው? የፈለግሽውን ማሰብ ትችያለሽ። የመጣሁበትን ዓላማ ግን የሚያሳካልኝ ይህ ፋይል ነው። ይህን ፋይል ደግሞ ትሰጪኛለሽ። ስሚኝ፣ ለመጣሁበት ዓላማ ይህ ፋይል ስለሚያስፈልገኝ ትሰጪኛለሽ። ደጋግሞ ማውራት ደስ ይለኝ። 10,000፣ 20,000፣ 30,000፣ 100,000 በመቶ አባዝቼ ከዚህ እንድትሄድ ላድርግህ? አምናን እኔን ሊያምነኝ ይገባል። ስለዚህ እባክሽን ይህን ፋይል ለኔ ስጠው። እንዲያምንህ በሌሎች ነገር ታምነህ ተገኝለት እንጂ ፋይሉን አልሰጠም። የኔ ልጅ። አቤት እናቴ ዛራ። እንዴት ነው? ከአቶ አምነን ጋር ምን አዲስ ነገር አለ? ምንም። አቶ አምነን የምትወደውና አሁን ደግሞ እሱ እየቀረባት ያለችው ልጅ አለች። ከኔ ጋር ደግሞ በምንም አይነት ሁኔታ አዲስ ነገር ሊኖር አይችልም። ማርያ እኮ ዝም ብላ ነገር ናት። ታያት። እኔም እንዳንቺ ነበር የሚሰማኝ። ግን ደግሞ እናቴ የእሱን ፍላጎት በመሟላት ቀልቡን ለመያዝ ጥረት ላይ ናት። ግን የሚሳካላት ይመስልሻል? አዎ እናቴ፣ ለአምነን ባለኝ ስሜት እርግጠኛ መሆን አልቻልኩም። ሰው ራሱ እንድትወጁና እንድትጠዩ የሚያደርግሽ። የኔ ልጅ፣ አሁን አንቺ ያለሽው እልህ ላይ ነው። ማሰብ ያለብሽ ትናንትናን ነው። ትናንትናችን አልፎ እኮ ለነገ መኖር ጀምረናል። ቤሊንና አምነን ቢታረቁ ደስ የሚላችሁ ኮመንት ላይ 5 ቁጥርን በመጻፍ ቪዲዮውን ጀምሩት። እንደሚታወቀው ሁሉንም የአምነንን ሚስጥር ወንድሙ ባሮክ አውቆበታል። እናም ያንን ሚስጥር ተጠቅሞ ብዙ ነገሮች ለማድረግ እያሰበ ነው። ፖሊሱን እንግዲህ 50,000 ብር ሰጥቶ ነበር አስፈራርቶ ያን ሁሉ ነገር ሊቀበል የቻለው። ሚስጥሩንም ከተቀበለው በኋላ ለኔ ትሰራለህ ወደ ሳይሆን በግድ ብሎ አስፈራርቶት ለሱ እንዲሰራ አድርጎታል። ያ የሚያደርግበት ምክንያት ደግሞ አንድ ፖሊስ ሆነህ እንዴት ነው እንደዚህ አይነት ሚስጥር ይዘክ ሳትናገር እንትን የምትለው? ወንጀለኛ መቀጣት የለበትም ብሎ ሁሉን ነገር እንደሚበጠብጥ ተናግሮ ሊያስከስሰውም እንደሚችል ተናግሮ አስፈራርቶት ወደ ራሱ ያደርገዋል። ከዛም በኋላ ሁኔታዎችን አጣርቶ ያችን ሴቷን ሊያገኛት ሄዳል ማለት ነው። በሌላ በኩል ሜርሲ ቁጭ ብላ አፏን ስትከፍት ነበር ከነ ሞርዚና ጋር እና በንግግራቸውም ወቅት እኔን እየጠበቃችሁ እንደነበር እኮ አውቃለሁ፣ ያለ እኔ ምንም ነገር አይሆንላችሁም አይደል ብላ ትናገራለች። ሞርዚና ማረከነ መፈጠርሽ ረስተንሻል ስትላት ሜርሲም ቀበላ ታደርግና ወይዘሮ ዛራ እኔ ምንሽ ዛራ የሰርጉ ነገር እንዴት እየሄደልሽ ነው ትላታለች። ዛራ ዝም ስትል አይ አሪፍ ነው ሽር ጉድ እያልሽ ከሆነ አሪፍ ነው፣ ለነገሩ ደግሞ በአንቺም ወገብ የሚሆን ልብስ አይገኝልሽም ትላታለች። የዚህ ሰዓት ሞርዚናም ዝም በይ አይባልም፣ እንደዚህ ሜርሲ አይባልም፣ ለሁሉም ሰው ወገብ የሚሆን ልብስ አለ ብላ ትመልስላታለች። ሜርሲም አይደለም እኮ ዛራ አንገት እግር ብላ አንገት ስለምትል እኮ ነው ወገብ የላትም ብላ እንደ ቀልድ አድርጋ ትስቃለች። በሌላ በኩል ደግሞ እንደምንመለከተው ካታሊና ከእሱ ጋር እያወራች ነበር ከባሮክ ጋር እና በንግግራችሁም ወቅት ባሮክም አንድ ሳስቆና ቀልዶ ፋይሎች ሁሉ ልባት ይሞክራል። እሱ ያያት እንደማንኛውም ተራ ሴት ነበር። ነገር ግን እሷ ያላትን ኃይል ስላላወቀ ሲፈታተናት ነበረ።
እናም እያሳሳቀ እንዴት ነሽ ቆንጆ ምናምን እያለ በብዙ ነገር አታሎ ሊወስድባት ይሞክራል። ነገር ግን እሷ ወይ ፍንክች ማተል አይነት ሴት እንደሆነ ሲያቅ ሊደራደራት ይሞክራል። ነግሬሻለሁ በቃ እስካሁንም እኮ በትክክል አልናገርኩሽ አይደል ትሰጭኛለሽ እያለ ትሰጭኛለሽ ይላት እና 10,000 20,000 30,000 100,000 ስንት ልስጥሽ ሲላት እሷም 100,000 በመቶ አባዝቼ እንዳልክ ወደመጣበት ሂድልኝ ብላ ታባረረዋለች። የዚህ ሰዓት ላይም እሱ ግራ ይገባዋል። ማናት ሴት ምን አይነት ሴት ናት ብሎ እንዲጠራጠር ታደርገዋለች። አምነን እንግዲህ አሁን ላይ መታረቅን የፈለገ ይመስላል አይደል? ሄዶ በተደጋጋሚ እሷን ሲያናግራት ተመልክተናታል። አሁንም ሄዶ በጸባይ ያወራት ነበር። ለምን እንደዚህ ትተኛለሽ ከአንተ እኮ መቼ ማድረቅ መልሽ ነበር ይላታል። እሷም አዎ ግን አንተ ብለኸኝ ነበር፣ አንተም ቃልን አልጠበቅም፣ ስለዚህ እኔ ቃል ያለመጠበቅ ሊያስገርም አይችልም ትለዋለች። እናም አሁን ላይ ደስተኛ እንደሆነች በህይወቷ ተነግረዋለች። አሁን ላይ እንግዲህ ማሪያ ብዙ ነገሮች እያበላሸች እንደሆነ የታወቀ ነገር ነው። እሷ ከመጣች በኋላ ሁለቱም አሁን ላይ እንደምታይ ተጣልተው ነው ያሉት። ሊነጋገሩም አልቻሉም። መቅናት ብቻ ነው እንጂ ሌላ ምንም ያደረጉት ነገር የለም። ደግነቱ አምነን ማርያም በሌላ ነገር እያሰባት አይደለም። እሷ ብቻ ናት ውስጧ የፈጠረባት የእሱ ሚስት የመሆን ጉጉት ብቻ ያስቀባጥራታል። በቃ አክት ታደርጋለች ሚስቱ እንደሆነች እንጂ እስካሁን ድረስ እሱ እንደ እህቱ እያያት እንደሆነ እየተመለከትን ነው። እህቴ ናት ነው የሚለው ለሁሉም ሰው። ባሮክ ብቻ ሚስትህ አሪፍ ሻይ ታፈላለች ብሎ ሲናገር ያኔ እሷ ደስ ብሏት ነበር። ነገር ግን አምነን ከማስረዳ ብሎ ዝም ብሎ ነበር። ነገር ግን አሁን ላይ ሁሉም ነገር ተገልጿል። ባሮክም አውቋል ሚስቱ እንዳልሆነች፣ አብሮ አደጉ እንደሆነች ተረድተዋል። እሱም በቃ አሁን ላይ ለእሷ የሚያሳያት ፊትና ለእሷ የሚያሳያት ሁኔታ እሷ ኖርማል ቤተሰቡ እህቱ ወይም ደግሞ አብሮ አደገ ከዘለለም አብሮ አደጉ እንደሆነች ነው እንጂ ከዛ ሌላ ምንም አይነት ሁኔታ እንደሌለ ነው በእሷ ፊት እያሳያለው። እና እሱ ደግሞ ለማርያ ቅር ያሰኛታል። የባስ ብላ ክፍሏ ድረስ ሄዳ ነበረ የቢሊን ክፍል እና አናግራታለች። እንዴት ነው እኔን ትረጅኛለች ከእሱ ጋር እንደሆነ ብላ ስታወራት ተመልክተናል። እሷም በትክክል ልትነግራት አልቻለችም። አዎ ግን እኔ ምን አገባኝ ብላ ተናግራ ነበር። ነገር ግን በስተመጨረሻ ማሳመናት እኔ የራሴን በምችለው መንገድ እጥራለሁ፣ ከዛ ካልሆነ ግን የኔ ጥፋት አይሆንም ትላታለች። የዚህ ሰዓትም እሷም በቃ አንቺ እንድትጥሪ ብቻ ነው የምፈልገው ትላታለች። የዚህ ሰዓት ግን አያገባኝም ስለ አንቺና ስለሱ ነገር፣ ስለዚህ ልረዳሽ አልችልም ማለት ትችል ነበር። በእርግጥ ግን እሷ አምነን እንደማትወዶ ለማስመሰል ይመስለኛል ነገሩን ተቀበላ አምናለች። አሁን ላይ ልታደርግ ተስማምታለች። እሷ የምትላትን ነገር ያው አብረው እንዲሆኑ ልትረዳቸው ነው። እስኪ ቀጣይ ክፍል ደግሞ ምን እንደሚሆን አብረን የምንመለከት ይሆናል። እስካሁን የቆያችሁ አመሰግናለሁ። መልካም ቀን ይሁንላችሁ። ቀጣይ በምን ሬካፕ ተመልሼ እንድመጣ ትፈልጋላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። እኔ እዚህ ጋር ሰናብታችሁ